ባለፈችው አጭር መልእክቴ ስለ ሚስቶች ሐቅና አያያዝ ጠቆም አድርጌ ነበር። ዛሬ ደግሞ ለእህቶቼ ነው መልእክት ማስተላልፈው። ባሎቻችሁ ልክ እናንተ የአላህ አማና እንደሆናችሁት ሁሉ እነሱም የአላህ አማናዎች ናቸው። እነሱን መንከባከብና መጠበቅ ይጠበቅባችኋል። ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድን ለአመርቱ ልመርአተ አን ተስጁደ ሊዘውጅሃ። አንድ ሰው ለአንድ ሰው ስጁድ እንዲያረግ ማዝ ብሆን ኖሮ ሚስት ለባሏ ስጁድ እንድታረግ አዝ ነበር ብለዋል። ባል ለሚስቱ ማድረግ ያለበትን ጠቁመናል ባለፈው። ሚስት ለባሏ ምንድነው ማድረግ ያለባት? ቤቷን መጠበቅ፣ የቤት ንግስት ናት እሷ። ልጆቿን መጠበቅ፣ ሀብቱን መጠበቅ፣ ራሷንም ከመጥፎ ነገር መጠበቅ። ባል ጥርጣሬ ካደረበት ሆዱ እየሸፈተ ይሄድና ትዳሩ ይፈርሳል። የሁለት ሰዎች ትዳር መፍረስ ማለት ደግሞ በእነሱ ላይ የሚያጥር አይደለም። የተወለዱ ልጆችም ይኖራሉ፣ የግራና ቀኝ ቤተሰብም አለ። ከባድ የሆነ ነውጥ ነው የሚፈጠረው። ወንዶች ኃላፊነት አለባቸው። ሴቶችና ቤተሰቦች